ሳይንስና ፖለቲካ ያልፈቱት ሚስጥር የእንባ አውራ ጎዳና። ሰላም ውድ ተመልካቾቼ እንዴት ናችሁ? ዛሬ 3 ሳይንስ ያልፈታቸውን እውነታዎች ይዤላችሁ መጥቻለሁ። አብራችሁኝ እስከ ቪዲዮ ማለቂያ ድረስ እንድትቆዩ በአክብሮት ጋብዛችኋለሁ። ቪዲዮን እንደምትወዱት አልጠራጠርም። አብራችሁን ቆዩ። ካናዳ ውስጥ አውራ ጎዳና 16 ወይም ሃይዌይ 16 ተብሎ የሚጠራ አንድ ረጅም መንገድ አለ። ይህ መንገድ ግን ሌላ ስም አለው፣ የእንባ አውራ ጎዳና። ከ1970ዎቹ ጀምሮ በዚህ መንገድ ላይ የሚጓዙ በመቶዎች የሚቆጠሩ ወጣት ሴቶች ያለምንም ፍንጭ ደብዛቸው ጠፍቷል። የሚገርመው ነገር አንዳንዶቹ ልክ እንደ ጢስ በነው ይጠፋሉ። ፖሊስና ሳይንስ ግን የት እንደደረሱ፣ ማን እንደወሰዳቸው ወይም እንዴት ሊጠፉ እንደቻሉ እስከዛሬ ድረስ መልስ የላቸውም። ዛሬ ሳይንስ መልስ ያጣለትንና ፖለቲካው የደበቀውን የእንባ አውራ ጎዳና ሚስጥር እንመረምራለን። በዚህ 725 ኪሎ ሜትር ርዝመት ባለው መንገድ ላይ ሴቶች መኪና እንዲያደርሳቸው ሲጠይቁ ይታያሉ። ከዚያ በኋላ ግን ማንም አያያቸውም። ሳይንስና ፖሊስ እጅግ ዘመናዊ ቴክኖሎጂዎችን፣ የሳተላይት ምስሎችንና የዲኤንኤ ምርመራዎችን ቢጠቀምም የጠፉትን ሴቶች የት እንደደረሱ ማወቅ አልቻለም። ይህንን ያህል ሰው ያለምንም አሻራ እንዴት ሊጠፋ ይችላል የሚለው ጥያቄ ሳይንስን ግራ አጋብቶታል። እዚህ ጋር ነው ፖለቲካው የሚገባው። የጠፉ ሴቶች አብዛኛዎቹ የሀገሬው ተወላጆች በመሆናቸው መንግስትና ፖለቲከኞች ለዓመታት ጉዳዩን ትኩረት ሳይሰጡት ቆይተዋል። ፖለቲካው ጫናው የበረታው ከብዙ ዓመታት በኋላ ነው። መንግስት ለምን ምርመራውን አዘገየው? ለምንስ ሚስጥራዊ የሆኑ ሰነዶችን ደበቀ? የሚለው ጥያቄ ዛሬም ድረስ አነጋጋሪ ነው። ሳይንቲስቶች በአካባቢው ላይ ያለውን የአየር ሁኔታ፣ ጂኦግራፊያዊ አቀማመጥና የዱር እንስሳትን እንቅስቃሴ አጥንተዋል። ነገር ግን አንድም ሴት በአራዊት እንደተበላች የሚያሳይ ማስረጃ አልተገኘም። ተከታታይ ነፍስ ግድያ ነው ቢባል እንኳ ለ50 ዓመታት ያህል ሳይያዝ እንዲህ ያለ ሰፊ ግድያ መፈጸም ሳይንሳዊ በሆነ መንገድ ሊገለጽ አልቻለም። የእንባ አውራ ጎዳና ዛሬም ሚስጥሩን እንደያዘ ነው። ሳይንስ ቴክኖሎጂ ቢኖረውም ሰዎችን ግን ማግኘት አልቻለም። ፖለቲካው ደግሞ ጥፋቱን ለመሸፈን ሞክሯል። እናንተስ ምን ይመስላችኋል? ይህ የሰው ልጅ ጭካኔ ነው ወይስ እኛ ያልደረስንበት ሌላ ሚስጥር? ሐሳባችሁን ኮሜንት ጋር አስፍሩልን። ሳይንስና ፖለቲካ ያልፈቱት ቁጥር 2 ዓመቱ 2016 ነው። ቦታው ኩባ ሃቫና በሚገኝ የአሜሪካ ኤምባሲ ውስጥ ዲፕሎማቶችና የስለላ መኮንኖች በድንገት አንድ የሚቧጨር ወይም የሚጮህ ከፍተኛ ድምፅ በጆሮአቸው ውስጥ ይሰማሉ። ድምፁ ከየት እንደሚመጣ ለማወቅ ቢሞክሩም አልቻሉም። ከጥቂት ቀናት በኋላ ግን አስፈሪ ነገር ተከሰተ። ራሳቸውን መቆጣጠር አቃታቸው። ማስታወስ ተሳናቸው። አንዳንዶችም እስከ መጨረሻው የአንጎል ጉዳት ደረሰባቸው። ይህ ሃቫና ሲንድሮም ተብሎ የሚጠራው እንቆቅልሽ ዛሬም ድረስ የዓለምን ታላላቅ ሳይንቲስቶችና ፖለቲከኞች እንቅልፍ ነስቷል። ታጣቂዎች እንደሚናገሩት ከሆነ ጥቃቱ የሚጀምረው በድንገት ነው። አንዳንዶቹ በጆሮዬ ውስጥ ግዙፍ ነፍሳት የሚጮህ ይመስላል ይላሉ። ሌሎቹ ደግሞ ጭንቅላቴ ውስጥ ከፍተኛ ንዝረት ይሰማኛል ይላሉ። የሚገርመው ግን በክፍሉ ውስጥ ያለ ሌላ ሰው ድምፁን ላይሰማ ይችላል። ይህ ማለት ድምፁ በጆሮ ሳይሆን በቀጥታ በአንጎል ውስጥ የሚፈጠር ንዝረት ነው ማለት ነው። አሜሪካ ወዲያውኑ ኩባንና ሩሲያን ጠርጥራለች። የማይክሮዌቭ መሳሪያ በመጠቀም ሰላዮቻችንን እያጠቁ ነው የሚል ክስ ቀረበ። የሩሲያ መልስ ግን አነጋጋሪ ሆነ። ሩሲያ ምንም የማውቀው ነገር የለም፣ ይህ የአሜሪካ ቅዠት ነው ስትል አስተባበለች። የኩባ መልስም እንዲሁ ነው። ኩባም በተመሳሳይ ክሱን ውድቅ አደረገች። ነገር ግን ጥቃቱ በሃቫና ብቻ አልቆመም። በቻይና፣ በጀርመን፣ በቪየና እና በዋይት ሃውስ አሜሪካ አቅራቢያ የሚገኙ ባለስልጣናት ተመሳሳይ ችግር ገጠማቸው። ይህ ደግሞ ጉዳዩ ዓለም አቀፋዊ የስለላ ጦርነት መሆኑን አረጋገጠ። የአሜሪካ ብሔራዊ የሳይንስ አካዳሚ ባደረገው ጥናት ተጠቂዎቹ ላይ የደረሰው ጉዳት በትልም የሬዲዮ ሞገድ ኃይል ዳይሬክት ፕለስ ሬዲዮ ፍሪኩዌንሲ ኢነርጂ ሊሆን እንደሚችል ገልጸዋል። ማይክሮዌቭ መሳሪያ። ይህ መሳሪያ የሚታይ ጥይት የለውም፣ ድምፅ የለውም። ነገር ግን በሩቅ ሆኖ የአንድን ሰው አንጎል ማሞቅ ወይም ንዝረት መፍጠር ይችላል።
ሳይንሳዊ ጥርጣሬው ደግሞ ሌላ ይላል። በሌላ በኩል ደግሞ አንዳንድ ሳይንቲስቶች ይህ የጅምላ ስነልቦናዊ ቀውስ ማስ ሃይስትሪያ ነው ይላሉ። ማለትም አንዱ ሲታመም ሌላው በድንጋጤ ተመሳሳይ ስሜት ይሰማዋል የሚል መላምት ነው። በ2024 የወጡ አንዳንድ የምርመራ ሪፖርቶች የሩሲያ የስለላ ድርጅት GRU 29155 የሚባል ልዩ ክፍል ይህንን ጥቃት ሊፈጽም እንደሚችል ፍንጭ አግኝተዋል። ሩሲያ ከፍተኛ የቴክኖሎጂ ውጤት የሆነ የድምጽ መሳሪያዎችን እያዘጋጀች እንደሆነ ይነገራል። ሆኖም ግን አሜሪካ እስካሁን ይህ ሀገር ነው የፈጸመው የሚል ቆራጥ መረጃ ይፋ አላደረገችም። ለምን? ምናልባት ጦርነት ላለመቅመስ ይሆናል። ሃቫና ሲንድረም ዛሬም ድረስ እንደ ሚስጥር ቀጥሏል። በመቶዎች የሚቆጠሩ ሰላዮች ሕይወታቸው ተበላሽቷል። መሳሪያው ካለ በማን እጅ ነው ያለው? ቀጣዩ ተጠቂ ማን ይሁን? ሳይንስና ፖለቲካ ሊፈቱት ያልቻሉት ይህ እንቆቅልሽ ምናልባትም የወደፊቱ የጦርነት መልክ መጀመሪያ ሊሆን ይችላል። ዘመናዊ ሳይንስ ያልፈታው 3 በታሽከንት የቀረው ሚስጥር የህንድ ጠቅላይ ሚኒስትር ግድያ ወይስ የተፈጥሮ ሞት? ጥር 11 ቀን 1966 እንደ አውሮፓውያን አቆጣጠር ዓለምን ያስደነገጠ ዜና ተሰማ። የህንድ ጠቅላይ ሚኒስትር ላካ ባሃዱር ሻስተሪ በሶቪየት ህብረት ታሽካንት በድንገት ከዚህ ዓለም በሞት ተለዩ። ይህ የሆነው ከፓኪስታን ጋር የሰላም ስምምነት በፈረሙ በጥቂት ሰዓታት ውስጥ ነው። ነገር ግን አስክሬናቸው ወደ ህንድ ሲመለስ የታየው ነገር መላውን የህንድ ህዝብ አስቆጣ። አስክሬኑ ለምን ጠቆረ? ለምንስ ሰማያዊ ሆነ? ዛሬ እስካሁን ድረስ መፍትሄ ያልተገኘለትን የሻስቲርን ሚስጥራዊ ሞት እንመረምራለን። ሻስትሪ ወደ ታሽካንት የሄዱት ከፓኪስታን ጋር የነበረው የ1965 ጦርነት በሰላም ለመቋጨት ነበር። ስምምነቱን በፈረሙበት ምሽት በጣም ደስተኞች ነበሩ። ወደ ማረፊያ ቤታቸው ተመልሰው ወተት ጠጥተው እንደተኙ ይነገራል። ነገር ግን እኩለ ሌሊት ላይ በድንገት ታመው ሕይወታቸው አለፈ። ኦፊሴላዊው መግለጫ በልብ ድካም ሞቱ ቢልም እውነታው ግን ከዚያ የራቀ ይመስላል። የሻስትሪ አስክሬን ኒው ዴሊ ሲደርስ ባለቤታቸው ላሊታ ሻስትሪ እና ልጆቻቸው በድንጋጤ ተዋጡ። የቀድሞ ቀለም መለወጥ፣ የሻስትሪ ፊትና አካል ሙሉ በሙሉ ወደ ሰማያዊነት ተቀይሮ ነበር። ይህ ደግሞ በሕክምና ሳይንስ መርዝ ለበላ ሰው የሚታይ ግልጽ ምልክት ነው። ሁለተኛው ሚስጥራዊ ቁስሎች፣ በአንገታቸውና በሆዳቸው አካባቢ የመቆረጥ ምልክቶች ደም ይታይባቸው ነበር። ይህም በሶቪየት ህብረት ውስጥ ሳይንቲስቶች በድብቅ ምርመራ አድርገውባቸው ይሆን የሚል ጥያቄ አስነስቷል። ሶስተኛው የምርመራ አለመደረግ። የሚገርመው ነገር የህንድ መንግስት በወቅቱ አስክሬኑ እንዳይመረመር ፖስት ማርተም መከልከሉ ነው። ለሻስትሪ ሞት 3 ዋና ዋና ተጠርጣሪዎች ይነሳሉ። የአሜሪካው CIA በወቅቱ ህንድ የኒውክሌር ፕሮግራም እንዳይኖራት ስለሚፈልጉ ሻስትሪን አስወግደዋል የሚሉ መረጃዎች አሉ። በአንድ መጽሐፍ ላይ አንድ የሲአይኤ ባለስልጣን ሻስትሪን ጨርሰናቸዋል እንዳለ ተጠቅሷል። የሶቪየት ህብረት KGB ጥቃቱ የተፈጸመው በራሳቸው ግዛት ውስጥ በመሆኑና በቤቱ ውስጥ የነበሩ አገልጋዮች የሶቪየት ዜጎች በመሆናቸው ጥርጣሬው አይለቃቸውም። ሶስተኛው የውስጥ የፖለቲካ ተቀናቃኞች። ሻስትሪ ከሞቱ በኋላ ስልጣኑን ማን ተቆጣጠረ የሚለው ጥያቄ ወደ ህንድ የውስጥ ፖለቲካ ይመራናል። ሳይንቲስቶች እንደሚሉት ከሆነ አንድ ሰው በልብ ድካም ሲሞት ቆዳው ሰማያዊ አይሆንም። ሰማያዊ ቀለም የሚመጣው ወይ መርዛማ ኬሚካል ሲወስድ ወይም ደግሞ ኦክሲጅን በአንድ ጊዜ ሲቋረጥ ነው። የሻስትሪ የህክምና ሰነዶች እስካሁን ድረስ ሚስጥራዊ ተደርገው ተቆልፎባቸዋል። ለምን የሚለው ጥያቄ ዛሬም መልስ አላገኘም። ለካ ባሃዱር ሻስትሪ ጃይ ጁዋን ጃይ ኪሳን ለወታደሩ ክብር ለገበሬው ክብር በሚለው መፈክራቸው የሚታወቁ ታላቅ መሪ ነበሩ። ሞታቸው ግን በታሪክ መዝገብ ላይ እንደ ትልቅ ጠባሳ ቀርቷል። እናንተስ ምን ይመስላችኋል? ሻስትሪ የታላላቅ ሀገራት የስለላ ድርጅቶች ሰለባ ናቸው ወይስ በወቅቱ የነበረው የህንድ ፖለቲካ ውጤት? አስተያየታችሁን በኮሜንት አጋሩን። ቪዲዮ እንደተመቻችሁ አልጠራጠርም። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳረሱ። ድጋሚ እንድንገናኝ ከፈለጋችሁ ሰብስክራይብ አድርጋችሁ ቆዩን። መልካም ጊዜ።